ምሩ ምሩ እማ ምን ሆነሻል? በሩን ክፈችልኝ እማ ክፈችልኝ። የሆንሽው ነገር አለ እንዴ? ምንም የለም ናኦሚ፣ በቃ ተወኝ። ቆይ አሁን ደስተኛ አልነበርንም እንዴ? ናኦሚ እባክህን ተወኝ። እኔ ላንተ የምገባ ሴት አይደለሁም። ከኔ በላይ የሆነች ሴት ትገባለች። እማ በአንቺ ምን ያህል ደስተኛ እንደሆንኩኝ ውስጥሽ ያውቃል አይደል? አሁን አታበሳጭኝ። በቃ በሩን ክፈችልኝ። እባክሽ በሩን ክፈችው። ምን አለበት ብትተወኝ? በቃ አትዋሹኝ። እኔ በሽተኛ ነሽ በሉኝ፣ አይከፋኝም። ምን ማለት ነው ደግሞ? አምነን የተቀበልነው ነገር አይደል እንዴ? ለምንድን ነው ወደኋላ የምትመለሹ? እንደ ህፃን አደልሉኝ። በእኔ ደስተኛ እንዳልሆን ካውቃለሁ። እሱ ውስጥሽ የፈጠረው ፍርሃት ነው። አሁን እባክሽን በሩን ክፈችልን። አዎ ምሩ፣ እኔ አንቺን በጣም ነው የምወድሽ። በህይወቴ ትልቁ ፍርሃት ቢኖር አንቺን ማጣት ብቻ ነው። ስለዚህ ላጣሽ አልፈልግም። እባክሽ ክፈችልን። እማ የኔ ነው እንደዚህ እንዲሰማሽ አልፈልግም። እሺ እኔ እኮ ዝቅ ያደረግኩ ስለመሰለኝ እንደዛ ከማንም በላይ ነሽ ከፍ ያደረግሽ። አዊ ውሃ አምጪልኝ። እሺ እናቴ በጣም ነሽ ማፍቀሽ። አሁን ፊትሽን ታጠቢና እረፍት አድርጊሽ ወደ ውስጥ ነው። ምንድነው ጽሙ መተሻል? ቆይ እናንተ ግን ምን ሆናችሁ ነው? አንዴ ኪችን አይቀራችሁ፣ አንዴ ሳሎን አይቀራችሁ፣ መኝታ ቤት አይቀራችሁ። ምን አይነት ጉር ናችሁ ግን? መቀናቱ ነው እኔ እንዴ? ቆይ ምን አይነት ድራማ ነው? የሚቀናውን እዛ ሄዳችሁ ፈልጉ። እሺ እሱን ታዩኒና። እንዴት ነው ነገሩ ዛሬ? ኪራ ኩሽና ውስጥ ወጥ እየሰራ እንዴት ነው? የሰማይ ደጅ ተከፈተ ወይስ ያለ መጨረሻ ነው ዛሬ? እስኪ መጀመሪያ ደህና ዋላችሁ አይቀድም? ውይ አረ ኪራ እሱን ተው። እንዴት ነው ግን እቺ ምግብ? ኪራ የሚሸተኝ እውነት አንተ ነህ? ምን ይሆነው? ወይስ ሌላ የውጭ ሼፍ ቀጠርክ? ማ የኔ ባለው በሰሙያ የኔ ነው ብሎ የሚኩራራው? ይኸውልሽ ዛሬ ባሌ ማስተር ሼፍ ሆኖልኛል። እሺ እኔ እኮ አፍንጬ መጥፎ ነገር አላሸተተኝም። ግን ጥያቄው አንተ ኩሽና ውስጥ ሆነህ እንዴት ጥሩ ጠረን ሸተተኝ ነው። እንዴት ነው ነገሩ? ቆይ እስከ ዛሬ ቆንጆ ምግብ አላበላውሽም ነው? አንቺ በልቱ ካች አረረ ኪራና ምግብ መስራት እንዴት ነው እባክህ? አዎ ኪራዬ፣ ለካ ደመናው የጠቆረው አንተ ምግብ ስለሰራክ ነው። እንዴት ነው እባክህ ኪራ? ጣዕሙ እንደ ድሮ ነው? እንዴት ቻልክበት ግን? እንደው ምናልባት ድመቷን ግን አንስተህ ወጥ ውስጥ አልከተትካትም?